ድረስ ከመጣሁ ሀገር ሄጄ ተዝናንቼ አንደኛዬን መርጬ አይሻልም? እሱ እዛው ጣጣዋን የጨረሰች ካናዳ ያለች ነው የሚፈልገው። ለአንቺ ደግሞ ካታር ያላጣብትሻል። እዚሁ ሀገራችሁ ላይ ይሻላችኋል። አይ እዚህ አረብ ሀገር አልፈልግም፣ ወይ ከኢትዮጵያ ነው እንጂ። ኦኬ ሁላችሁም በቃ አረብ ሀገር አትፈልጉም? እሺ በቃ ከኢትዮጵያ ፈልግልሻለሁ። መስፈርት መግበሽ እሮብ። እሺ ማሬ። እሺ አመሰግናለሁ። እሮብ ትመዘገባለች። መስፈርቷን እሮብ ታስመዘግባለች። ኦኬ። ስለዚህ የአቡሽ ድሬ ሰዓት አልቋል። ወደ ከታች ላውጋው እንሄዳለን። ከታች ላውጋው መስፈርቱን ላንብብላችሁ። ከታች የሚለውን ትቼ ላውጋው ብቻ እያልኩ ጠራዋለሁ። እሺ ጋይስ፣ የላውጋው መስፈርት ማንኛውም እምነት ማንኛውም ሃይማኖት ተከታይ የሆነች እድሜዋ ከ25 እስከ 30 የትም ሀገር ምትኖር፣ እሱ የሚኖረው አሜሪካን ነው፣ ግን የትም ሀገር ምትኖር ችግር የለውም። መልኳ ችግር የለውም። ኤኒ ጸይም፣ ቀይ፣ ጥቁር ኢትስ ኦኬ። ግን ቁመቷ ረጅም ከሱ ምትረዝም፣ ራሷ አጭር ሆኖ ረጅም ሴት ነው የሚፈልገው። ረጅም ስራ ቢኖራትም ባይኖራትም ኢትስ ኦኬ። ግን ውሻ የምትወድ መሆን አለባት። ውሻ አለችው እና ውሻውን የምትወድለት። ኦኬ። አግብታ ያላገባች ያልወለደች። ይህን መስፈርት የምታሟይ እህቴ ካለች 07 ጻፊ። 07 ይኸው ሄለን የምትባል ጽፋለች። ትግባ ሄለን። አይ መስፈርቴን ታስታውሻለሽ አይደል? ምኑ? ውሻ የምትወድ የአዲስ አበባ ነው እየቀመሰች እዛ ማደግ መጎለል እና ዛሬ ማስመዝገብ ነበር ነግርሽ እና ሁሌ የምመለክትሽ ነገር ነው። የአዲስ አበባ ነው እየቀመሰ የሸገርን ውሃ እየቀመሰች እሱ ግዴታ ነው። አዲስ አበባ ነው እየቀመሰች መሆን አለበት። መወለድ አያስፈልገውም፣ እዛ መኖርን አያስፈልገውም። ቢያንስ የሆነ ምን ያስፈልጓል? ለምን ያው እርድና እንደ አዲስ አበባ የለም። ብሔር፣ ዘር፣ ሃይማኖት ምናምን ሳንለይ ለአዲስ አበባነት ትንሽ የቀመሰች አራቢት ማለት ነው። እሺ አስገቡ። እኔ እየነቀልኳቸው ነው። ቪዲዮ ወዲያው ካላበሩ ወዲያው ነው የምነቅላቸው። አላስቀምጣቸውም። ቪዲዮ ይኸውላችሁ በውስጥ አትላኩልኝ። ሜሴጅ አልፈልግም። ማርያምን ብሎ ሲደክማቸው ይተውታል። ሜሴጅ እየመጣልኝ ነው። ማርያምን ያው ባለትዳሮች ናቸው በውስጥ የሚጽፉት። ባሏ እንዳያያት እዚህ ጋር ከገባች ወይዘሮ ግን ኦልሬዲ እኮ ወይዘሮ ከተባለ አግብተሻል። ባለትዳር ኧረ ወይዘሮ ብላ እንዴት ነው ግን ባለትዳር ወይዘሮ ብለሽ እንዴት ትዳር ትፈልጊያለሽ? ነቀልኳት። ወይዘሮ ተብሎ እንዴት ትዳር ይፈለጋል? አግብታሽ ይፈላ። እሺ ሰላም፣ እንዴት ነሽ ማሬ? አለው ማርያ ብዬ እንዴት ነሽ? አለሁልሽ እናቴ። እሺ አንድ ይቅርታ። ለምን? በጣም ነጭ ስላደረገኝ ነው ማሬ። እሺ ችግር የለም ማሬ። ታምሪያለሽ ያለ መብራት ራሱ። አንቺ ራስሽ መብራት ነሽ። አጥፊው። እሺ ማብራት ታውቂያለሽ? በጣም ያለ መብራት በቃ ትክክለኛ። በጣም ታምሪያለሽ። እሺ ማንኛውም እምነት ያላት ነው ያለው። ምን ስለዚህ ማተር አያደርግም። እሱን አልጠይቅሽም። እድሜ ከ25 እስከ 30 ትሆኛለሽ? ኦኬ እሺ። እንደውም እሱ የመዳም ቅመማት በትዳር የምትሆነው እያለ ነበር። እሺ የትም ሀገር ትኖር ብሏል። ኦኬ ኤኒ ከለር ብሏል። ረጅም ቁመትሽ ረጅም ነው? ሜትር ከ60 ውይ ኧረ እኔ ከ68 ሆኜ እኔ ከኔ ያነሰች አልወድም። እኔ ረዘመች ነው ያለው እሱ። ረጅም ሴት ነው የሚወደው። ራሱ አጭር ሆኖ ግን ረጅም ሴት ነው የሚፈልገው። ያው እኔ 68 ነኝ። እሱ ሜትር ከ75 ምናምን እንደሚፈልገው ቀውላላ ሴት። ታለምዬ ቆንጆ ነሽ፣ እግዚአብሔር ይማርክሽ ምናምን። እኔ 68 ነኝ፣ ግን ከ68 በታች እንጂ በታች አለ ያው ከሱ ቁመት ምትበልጥ ሮብ ነይና መስፈርትሽን ታስመዘግቢያለሽ። እሺ እኔ ማር ኦኬ ማርያ ብዬ እኔ ሁሌ እመጣለሁ፣ ግን ይኸው 3ኛ ቀን ነው። ንጉስ ደጅ ተጠንቶስ እንዳይታጠም ይባላል። ሰላም ተስፋዬን ያዙልኝ። ሮብ አስገቡልኝ። ሰላም ተስፋዬን ያዙልኝ። እሺ ሞዴሬተሮች ሮብ አስገቡልኝ።
ሩብ። እሺ ጋይዝ፣ በዛ ላይ ድሮን ናት። እሺ እሺ ብላለች። የወጣሹ ልጅ ይቅርታ አታለም። ሁላችን የመራሳቸው ዘመናዊ ነን እኛ፣ ምንም ችግር የለውም። መስፈርታችሁን ማሟላ ነው ማለት ራስን ማክበር ነው። ይሄ ነው መስፈርቴን ካላሟላ ሶሪ ይልሃለሁ። ምንም ችግር የለም እንጂ ለሽ ምንትን አይባልም። እኔ ከማንም አልበልጥም ከማንም አላንስም እና የሆነ ገብተሻላቢ ያ ቁመት መስፈርትህን መብትህ እኮ ነው። ሰው መስፈርቱ የሚያስመዘግበው እኮ መስፈርቱን የሚያሟላለትን ሰው ለማግኘት ነው። ስለዚህ ምንም ግን የሆነ አላረላ አንድ ሰው እንደዚህ ምናምን ስትይ አሉ ገብተሻል። የራሳችን ብላች ነው ማለና እና ለዛ ነው ህት ያለም። ለማንኛውም ከኔ ቁመት የበለጠሽ እንጂ ያነሰች አልወድም። ሜትር እሺ፣ ረጅም እኮ ብዬ እኮ መስፈርቱን ተናግረን፣ ግን በቃ ሜትሩን ልግለጽ እዚህ ጋር ረጅም ብቻ ከ68 በላይ ሜትር ከ68 በላይ 65 ነኝ እና ከዛ ከ68 በላይ አትላኩልኝ። መድኃኒዓለምን አልመልስላቸው። እኔ አትተዋቸው፣ አትመልስላቸው። በቃ አትንገረን ለእኛም በቃ ተው፣ ጸጥ በላቸው። እሺ ይቅርታ በላ። እሺ ጻፉ 07 የላውጋው ኮድ 07 ነው። ኢትዮ ኩዊን ቪዲዮ አብሪ እናም ቲክቶክ ኦልሬዲ ፊቴን ስለነዛት ቪዲዮ ወዲያው እንደገባችሁ ካላበራችሁ ወዲያው ስለሚነግራችሁ ለእናንተ ልፋት ነው። ዝም ብሎ መግባት እፎይ ነበር። እፎይ ቪዲዮ አብሪ አኪዳም በኋላ ደግሞ ወይ ውቤት ወይ ቡርቴ ማን ነው ቀድሞ የገባው? ከሁለታችሁ እሺ። ለውጥ ላይ ነኝ ተመስገን። ስሟ ለውጥ ላይ ነኝ ተመስገን። እና ለውጥ በአለም ታሳውቂያለሽ በስምሽ በማስክ ነው። በስሜ መንገድ ሳይሆን ተለውጬ ማሳየት። እሺ ቲዩ ቪዲዮ አብሪ። እንዲህ አንዲት ልጅ እንደውም ማስታወስኳት። ቆይ የሆነች ልጅ አለች ዋትሳፕ ላይ ልጥራት እናንተ የምትሆን ረጅም ሞዴል